እገሌ ለእገሊት አቻ ይሆናል በጤ ይሆናል ተብሎ የሚለካበት መስፈሪያው ዲንና ዲን ብቻ ነው። ከዚህ ውጪ ያሉ የእኩልነት መለኪያዎች በሙሉ ደሊል የላቸው። ዲኑን የምትወዱ አኽላቁን የምትወዱ ሰው ከመጣ ዳሩ ነው ያሉት። ልጃችሁ አረብ ሆነ አረብ ያልሆነ ሰው ከመጣ አትዳሩ። የእናንተ ዘራችሁ ጎሳችሁ ትልቅ ሆኖ ጎሳው ትልቅ ማይባል ሰው ታዋቂ ማይባል ሰው ይጠይቃችሁ አትስጡት። ልጃችሁን ሊጠይቅ የመጣው ሰው የሚሰራውን ስራ ጠይቁትና ብረት ቀጥቃጭ ከሆነ ወይም አንዳንድ ቦታ ላይ እንደሚባለው ቡዳ ፉጋ ከሆነ አትዳሩት አላሉም ነብዩ ሰለላሁ ዐለይሂ ወሰለም። ሰዎች እንደ ሙሽጥ ጥርስ እኩል ናቸው ተብሏል። የሚበላለጡትም በተቅዋን በአላህ ፍርሃቻ ነው ተብሏል። የግድ እንደ ሸርጥ ሰዎች የሚወዱት የሚያከብሩት ሙያ ባለቤት ሊሆን ይገባዋል አንልም። የሚሰራው ስራ ሐላል ከሆነ አቻነቱን ይህ አያስቀረውም። አቻ የሆነ ሁለት ሰው ቀርቦ ሴቷ አንዱን ከወደደች አባት ሌላውን ከወደደ ወይም ወልዩዋ ኃላፊዋ ሌላውን ከወደደ ቅድሚያ የሚሰጠው እሷ ለወደደችውና ለመረጠችው ሰው። السلام عليكم ورحمة الله وبركاته. الحمد لله وحده والصلاة والسلام على من لا نبي بعده. أما بعد ባለፈ ሳምንት ከኒካህ መስፈርቶች መሃል አንዱ የሆነውን ሁለት ምስክሮችን ማስቀመጥና ማስመስከር እንደዚሁ ኒካሁን ማሳወቅ እንደሆነ ገልጸናል። እንደዚሁ በተወሰነ መልኩ የሰርግ ስነ ስርዓትን ተመልክተናል። ከዛ ቀጥለው ሼኹ ረሂመሁላህ ተዓላ ምን ይላሉ? وليس لولي المرأة تزويجها بغير كفء وليس لولي المرأة የሴት ልጅ ኃላፊዋ አይገባውም አይፈቀድለትም ተዝዊጁሃ እሷን መዳር بغير كفء لها ለሷ አቻና ብጤ የማይሆንን ሰው አስገድዶ መዳር አይችልም። ኩፍ ወይም አቻ ብሎ ማለት ከሴቷ ጋር ተመሳሳይ የሆነ ማለት ነው። እዚህ የተፈለገው ተመሳሳይነት እኩልነት የቱ ነው የሚለውን በተመለከተ ብዙ ተብሏል። በርካታ ዑለሞች ከዲን አንፃር እንደዚሁ ደግሞ ባሪያ ከመሆንና ከባሪያነት ነፃ ከመሆን አንፃር እንደዚሁ ከዘርና ከክብር አንፃር ኢላ ገይሪ ዛሊክ ተብሏል። ከዚህ ሁሉ አልፎ የሥራው ሁኔታም እዚህ ውስጥ ይገባል። የሚሰራው ስራ ክብር የሚነካ ክብር ካለው ሰው ጋር የማይሄድ መሆን የለበትም ብላ ወላኪን ራጂሑና የተመረጠው እገሌ ለእገሊት አቻ ይሆናል ብጤ ይሆናል ተብሎ የሚለካበት መስፈሪያው ዲንና ዲን ብቻ ነው። ከዚህ ውጪ ያሉ የእኩልነት መለኪያዎች በሙሉ ደሊል የላቸው። የፍቅህ ክታቦች ላይ የሚጠቅሷቸው ማስረጃ የሚባሉ ነገሮች ቢኖሩም አብዛኞቹ ضعيف ናቸው። لا تنكح النساء إلا الأكفاء ولا يزوجهن إلا الأولياء የሚል ሐዲስ አለ። ኢማሙ አልበይሀቂ ረሂመሁላህ ተዓላ هذا حديث ضعيف بمرة ብላ ሴቶችን ከአቻቸው እንጂ አታጋቧቸው የሚል መልእክት ያለው ሲሆን ሐዲሱ በጣም ضعيف ነው ብሏል ኢማሙ አልበይሀቂ ረሂመቱላሂ ዐለይሂ። وهكذا ዑመር ብን ኸጣብ ረዲየላሁ ዐንሁ ወአርዳ የተከበሩና ትልቅ ማዕረግ ያላቸው ሴቶች ካቻቸውና ከብጤዎቻቸው ጋር እንጂ እንዳይጋቡ አደርጋለሁ ብለው እንደተናገሩ አብዱረዛቅ ኢብኑ አቢ ሸይባና ዳረቁጥኒ ሌሎችም የዘገቡ ሲሆን ሰነዱ ضعيف ነው ሙንቀጢዕ ነው። ይሄን ከዑመር ያስተላለፈው ኢብራሂም የሚባለው ሰው ከዑመር ጋር በህይወት አልተገናኙም። ሆኖም ከዑመር የተላለፈውም ይሁን ከነብዩ ሐዲስ ተብሎ የተላለፈው ضعيف ነው። አቻና በጤነት የሚለካው በዘር አይደለም፣ በክብር አይደለም፣ በሙያ አይደለም። እነማ ብቸኛው መለኪያ ዲን ነው። በዲን ተመሳሳይ ከሆኑ ዲን ካለው ዲን ካላት ዲን ካለውና ዲን ካላት ሁለቱም አቻ ናቸው፣ ተመሳሳይ ናቸው፣ መጋባት ይችላሉ። ሐዲሱም ላይ ነብያችን አለይሂ ሰላቱ ወሰላም إذا أتاكم من ترضون دينه وخلقه فزوجوه ነው ያሉት። ዲኑን የምትወዱ አኽላቁን የምትወዱ ሰው ከመጣ ዳሩ ነው ያሉት። ልጃችሁ አረብ ሆነ አረብ ያልሆነ ሰው ከመጣ አትዳሩ። የእናንተ ዘራችሁ ጎሳችሁ ትልቅ ሆኖ
ጎሳው ትልቅ ማይባል ሰው ታዋቂ ማይባል ሰው ይጠይቃችሁ አትስጡት። ልጃችሁን ሊጠይቅ የመጣው ሰው የሚሰራውን ስራ ጠይቁትና ብረት ቀጥቃጭ ከሆነ ወይም አንዳንድ ቦታ ላይ እንደሚባለው ቡዳ ፉጋ ከሆነ አትዳሩት አላሉም ነብዩ ሰለላሁ ዐለይሂ ወሰለም። ሰዎች እንደ ሙሽጥ ጥርስ እኩል ናቸው ተብሏል። የሚበላለጡትም በተቅዋ ነው፣ በአላህ ፍርሃቻ ነው ተብሏል። فليس الفاجر كفءا للعفيفة ፋጅር የሆነ ሰው ወንጀልን በተደጋጋሚ የሚዳፈርና በወንጀል የሚታወቅ ሰው ኩፍአን አቻና ብጤ አይደለም። للعفيفة ከወንጀል ተጠንቅቃ የምትኖር ራሷን ክብሯን ዲኗን የምትጠብቅ ለሆነች ሴት አቻና ብጤ አይደለም። ፋጅር ብሎ ማለት ፋሲቅ እንደማለት ከዲኑ የሚያፈነግጥ ማለት አላህን የማይፈራ የዲን ህግጋትን የሚጥስ ማለት። በዚህ መልኩ ፋጅር ወይም ፋሲቅ የሆነ ሰው እምነቱ ሙሉ እንደሆነ ሙስሊም ሸሃዳው ምስክርነቱ ተቀባይነት የለም፣ አይታመንም። ሸሃዳው ተቀባይነት የሌለው ለምስክርነት ብቁ ያልሆነ ታማኝ ያልሆነ ሰው ሴትን አሳልፎ ለሱ መስጠት ይከብዳል፣ ለሷም አቻ አይሆንም። ፋጅር መሆኑ አፈንጋጭ መሆኑ ዝሙት ላይም ሊጥለው ይችላል። እሱ ዝሙት ላይ መውደቅ ደግሞ ባለቤቱንም ጭምር ይጎዳል። الزاني لا ينكح إلا زانية أو مشركة ተብሏል። ዝሙት እሱ ዘንድ ቀልድ ከሆነ ቀላል ከሆነ ባለቤቱንም ዝሙት ላይ ሊገፋፋና ዝሙት ላይ ሊጥል ይችላል። ይሄን እንኳን ባያደርግ እሱ እንደፈለገ ሐራም ያድበሰበሰ ውጪ የፈለገውን ነገር የሚያገኝ ከሆነ ባለቤቱ ሐቋን የምትፈልገውን ነገር ከሱ ካላገኘች ሐራም ላይ መውደቁ አይቀር። ሌሎችንም እሱ የሚዳፈራቸው የሚሰራቸው ወንጀሎችን በተደጋጋሚ በማየት ወንጀል ላይ መውደቋ ወይም ለወንጀል የነበራት ጥላቻ መቀነሱና መቅረቱ አይቀር። ይህ ችግር ስላለው በዲኑ ግዴለሽ የሆነ ሰው ወንጀሎችን የሚዳፈር ሰው ኸምር የሚጠጣ ሶላት የማይሰግድ የሰው ሐቅ የሚበላ እነዚህ ነገሮችን በሙሉ ተጠንቅቃ ጌታዋን ፈርታ ክብሯን ጠብቃ የምትኖርን ሴት ለእንዲህ አይነት ሰው መዳር አይቻልም። እዚህም ላይ ወላጆች ጥንቃቄ ሊያደርጉ ይገባቸዋል። ዲኗ ላይ ጠንካራ የሆነች ሙሉ ሒጃቧን የምታደርግ ሸሪዓው ባዘዘው መሰረት ከአጅነቢ ርቃ የምትኖርን ሴት አላህን የማይፈራ ዲንን የማያቅ ሱናን የማይከተል ያገኛትን ሴት ሁሉ አቅፎ የሚስም የመጣን ወንድ ሁሉ ከምስቱ ጋር እንዲቀመጥና ምስቱ መታ እንድትኻድመው ሻይ ቡና እንድትለው ምግብ አብራው እንድትበላ ለሚያደርግ የዲን ምንም ምልክት የሌለው ሰው አሳልፈው ይሰጣል። እምቢ ያለች እንደሆነም ያስፈራራሉ፣ ያስገድዳሉ። ሳትወዱሉ ኒካህ ያስራሉ። በዚህ መልኩ የሚታሰር ኒካህ ውድቅ ነው። አንደኛ ከማስገደድ አንፃር፣ ሁለተኛ ለሷ ኩፍ ያልሆነ አቻዋና አምሳያዋ ካልሆነ ሰው ጋር መዳራቸው ተገቢ አይደለም። ወልይ እንኳን ቢሆን የሴት ልጅ ኃላፊ እንኳን ቢሆን ከሷ ጋር የሚሄደን ሰው አቻዋ የሆነን ሰው ፈልጎ ሊድሩ የመጣው ሰው ከሷ ጋር ይሄዳል አይሄድም ብለው ሊያጣሩ ይገባቸዋል። ዋናው የአቻነት መለኪያ ዲን ነው። فليس الفاجر كفءا للعفيفة فبلا والعرب بعضهم لبعض أكفاء قالوا كتلو شيخ رحمه الله تعالى عربوች እርስ በርሳቸው አቻዎች ናቸው፣ ተመሳሳዮች ናቸው። አረብ እስከሆነ ድረስ የተኛውንም የአረብ ጎሳ ቢጠይቅ ማግባት ይችላል። ይህ ንግግራቸው አረብ ያልሆነ ሰው አረብ ለሆነች ሴት አቻና ብጤ እንዳይደለ የሚያሳይ ሲሆን በዚህ ዙሪያ የሚነገር ሐዲስ አለ። ይኸውም العرب أكفاء بعضها بعضا قبيل بقبيل إلى آخره من الحديث አለ። ይህንንም በይሀቂ የዘገቡት ሲሆን ابن عبد البر رحمه الله تعالى هذا منكر موضوع بلا ይህ ማይታወቅና የተቀጠፈ ሐዲስ ነው። ነቢያችን አለይሂ ሰላቱ ወሰላም አረቦች እርስ በርሳቸው ተመሳሳዮችና አቻዎች ናቸው፣ ማንኛውም አረብ የሆነ ሰው የተኛውንም አረብ ሴት ማግባት ይችላል አላሉም ነብዩ ሰለላሁ ዐለይሂ ወሰለም። የዚህ ሐዲስ መጨረሻ ላይ ኢላ ሐኢኩን አው ሐጃሙን የሚል ሁሉ ጠቅሰዋል። አረብም ቢሆን ስራው ብረት ቀጥቃጭ ከሆነ አሊያ ደግሞ የዋግምት ስራ የሚሰራ ከሆነ እሱ አቻ አይሆንም እንዳሉ ተነግሯል። ይሄ ሁሉ ቀደም ሲል እንደተጠቀሰው በሸሪዓው ሚዛን የአቻና የቢጤነት መለኪያ አይደለም። ስራው የፈለገው ይሁን ዘሩ የፈለገው ይሁን ሙእሚንና ሙስሊም ከሆነ ሙእሚንና ሙስሊም የሆነችን ሴት ማግባት ይችላል። በመሆኑም ሶሒሁና ትክክለኛው ከፋአ
አቻነት የሚለካው በዲን ብቻ ነው። ዘርም ይሁን ስራና ሙያም ይሁን ኒካሑ ትክክል ለመሆኑ ሸርጥ አይደለም። የምታገባዋ ሴትና ኃላፊዋ ፈቃደኛ ከሆኑ ያገባት ወንድ ባሪያ ሆኖ ሰው ጋር የሚያገለግልም ይሁን ከጊዜ በኋላ ከባርነት ነፃ የወጣም ይሁን ሲጀምርም ነፃ ሰው ይሁን በጎሳና በዘር የሚገናኙም ይሁኑ ማይገናኙ እሷ ከወደደችና ከተቀበለች ወልዩ አምለሷ ይሆናል ብሎ አጥንቶ ከተቀበለው ኒካሑ ትክክል። ይሄም የአብዛኞቹ ዑለሞች አስተያየት ነው። አላህ ተባረከ ወተዓላ ኢነ አክረመኩም ዒንደላሂ አትቃኩም ብሏል። ከእናንተ ውስጥ አላህ ዘንድ ትልቅ ማለት ይበልጥ አላህ የሚፈራው ነው ብሏል። ከነቢዩ ሁኔታና ከሰሓቦች ሁኔታ የምንረዳው ይሄን ነው። እነሱ ባሪያ ነው ወይስ ነፃ ነው? ስራው ተወዳጅና የተከበረ የሚባል ስራ ነው ወይስ የሚናቅ ስራ ነው? አዕረብ ነው አዕረብ አይደለም አይሉም ነበር። ኢማንና ተቅዋ ካለው ይድሮ ነበር። ኢማም አልቡኻሪ ከእናታችን አይሻ ረዲየላሁ ዐንሃ ባስተላለፉት ሐዲስ አቡ ሁዘይፋ ረዲየላሁ ዐንሁ ወአርዳህ በመባል የሚታወቀው ታላቁ በድርን ከተሳተፉ ሰዎች መሃል አንዱ የሆነው ሱሐቢ ከአንሳሮች መሃል ከመዲና ሰዎች መሃል የአንዷ ሴት ባሪያ ለነበረው ለሳልም ህንድ ቢንቱል ወሊድ የምትባል የወንድሙን ልጅ አሳልፎ ሰጥቶታል። አቡ ሁዘይፋ ረዲየላሁ ዐንሁ ወአርዳህ። እንደዚሁ ፋጢማ ቢንቱ ቀይስ የምትባል ሴት ነቢ ዓለይሂ ሰላቱ ወሰላም አንኪሒው ኡሳማ ብን ዘይድን አግቢ ብለዋት ደስተኛ ሳትሆን ስትቀር እንደገና ኡሳማ ብኑ ዘይድን አግቢ ብለዋት ዘዋታ። ኢማም ቡኻሪ ባስተላለፉት መሰረት ፈነከሐትሁ ይህኔ ደግሞ እሺ ብላ አግብተዋለች። ዘይድ ብኑ ሐሪሳም ዘይነብ ቢንቱ ጃሕሽን አግብታ እሷ ቁረሽያ ናት። እነዚህ በሙሉ ሳልምም ይሁን ኡሳማ ብኑ ዘይድም ይሁን ዘይድ ብኑ ሐሪሳም ይሁን በመሰረቱ ባሪያዎች ናቸው፣ በባርነት የመጡ ናቸው። ያገቧቸው ሴቶች ግን ከአረብነትም አልፈው ቁረይሾች ናቸው፣ የአረቦች ምርጥ የሚባሉ ማለት ነው። ይህም የተደረገው ነቢዩ ሰለላሁ ዐለይሂ ወሰለም የተወሰነውን አዘው የተወሰነውን አውቀው አጽድቀው። ቢላል ብኑ ረባሕም ረዲየላሁ ዐንሁ ወአርዳህ ያገባው የዐብዱራሕማን ብኑ ዐውፍን እህት ነው። በሰሓቦች ዘንድ እንደዚህ ነገር አልነበረም። ዘሩን ማየት፣ ጎሳውን ማየት፣ ስራውን ማየት የከፋአ የአቻነት መለኪያ አልነበረም። ብቸኛው እነሱ የሚያዩት ዲንና ተቅዋውን ነበር። ዋናውና ትልቁ እዚህ ጋር የተፈለገው ለሴቷ አቻ የሚሆንን በዲኑ ከሷ ጋር የሚሄድን ሰው እንጂ ወልይ ነኝ ብሎ ከዲን የራቀን ሰው አስገድዶ ሊድራት አይገባም። እሷም ትጎዳለች፣ ዲኗም ይጎዳል። ወላጆች ማሰብ ያለባቸው ለልጆቻቸው አዱንያዊ ሐሳብ ብቻ አይደለም። ብር አለው ሀብት አለው ዝም ብለሽ ግቢ ነው የሚሉት። ብርና ሀብት ለአዱንያዋ እንጂ ለአኺራዋ ሊጠቅማት አይችልም ሰውየው ዲን ከሌለው። ይህ እንዳለ ሆኖ ደግሞ በሌላ በኩል ይህ የኛ ጎሳ አይደለም፣ ስራው የተከበረ አይደለም፣ አስሉ ከየት እንደሆነ አይታወቅም፣ ከሌላ ሀገር መጥቶ በጥገኝነት ነው እዚህ ሀገር የሚኖረው፣ የእነሱ ዘሮች እንዲህ አይነት ችግር አለባቸው። ይሄ ሁሉ በሸሪዓ ሚዛን ቦታ የለውም። ኢነ አክረመኩም ዒንደላሂ አትቃኩም፣ ከእናንተ ውስጥ በላጁ አላህ ዘንድ ይበልጥ አላህ የሚፈራው ነው። ዲንና አኽላቁን የምትወዱ ሰው ከመጣ ዳሩትም። እሷ ከወደደችው የማስተዳደር አቅም አለው፣ በመጥፎ ስራ በመጥፎ ባህሪ አይታወቅም ብሎ ኃላፊው አጥንቶ ይሆናል ብሎ ካገኘው መዳር አለበት። ኒካሑ ሶሒህ ይሆን ዘንድ ጎሳቸው አንድ መሆን አለበት፣ ወይም እሱ የሚሰራው ስራ ክብር ሚነካ ስራ መሆን የለበትም። ኢላ ገይር ዛሊካ ይባል። ከስቡ ሐላል እስከሆነ ድረስ የላቡን እስካገኘ ድረስ የሆነውን ስራ ይስራ። ስራ እስከሆነ ደግሞ ምንም ይሁን ምን የዕለት ጉርሻውን ካገኘበት የሰው እጅ ከማየት የሰው ፊት ከመቆም ከዳነበት ስራ ከመፍታትና ከመለመን የተሻለ ነው። አንዳንድ ክብር ይነካሉ የሚባሉ ስራዎች አሉ። ሁሉም ክብር ይነካሉ ብሎ ከተዋቸው ኡማው ይቸገራል። ምናልባትም እንዲህ አይነት ስራዎችን አጅር ፈልጎና ህዝቡን ኡማውን ለማገልገል ብሎ መስራቱ የሚያስገኘው ተጨማሪ አጅር ይኖራል። ለአላህ ብሎ ራሱን ዝቅ ያደረገ አላህ ከፍ ያደርገዋል። አልመቅሱድ ይህ ከስራው አንፃር ሲሆን የግድ እንደ ሸርጥ ሰዎች የሚወዱት የሚያከብሩት ሙያ ባለቤት ሊሆን ይገባዋል አንልም። የሚሰራው ስራ ሐላል ከሆነ አቻነቱን ይህ አያስቀረውም። አቻ የሆነ ሁለት ሰው ቀርቦ
ሴቷ አንዱን ከወደደች አባት ሌላውን ከወደደ ወይም ወልዩዋ ሐላፊዋ ሌላውን ከወደደ ቅድሚያ የሚሰጠው እሷ ለወደደችውና ለመረጠችው ሰው። ቀጥለው ሼኹ ምን አሉ ረሂመሁላህ ተዓላ ፈኢን ዑዲመ ወልዩሃ የሴት ልጅ ሐላፊ ሆኖ ኒካህ የሚያስር ሰው ባይገኝ አው ጋባ ወይም ቢርቅ ገይበተን ጠዊላ ለረጅም ጊዜ ሀገር ጥሎ ቢሰደድና ቢርቅ ቢጠፋ አው ኢምተነዐ ሚን ተዝዊጅሃ ኩፍአን ወይም ደግሞ ለሷ አቻና ብጤ የሆነ ለሷ ጥሩ የሚባል ሰው መጥቶ ያለ ምክንያት አልድርም ብሎ ከመዳር ወደ ኋላ ቢል ዘወጀሃ አልሐኪሙ የሀገሩ መሪ ይድራታል። ከማ ፊል ሐዲሲ ኢማሙ ነሳኢ ባስተላለፉት ሐዲስ ላይ እንዳለው አሱልጣኑ ወልዩ መን ላ ወልየ ለሁ መሪ ወልይ የሌለው ሰው ሐላፊ የሌላት ሴት ሐላፊ ነው። ሐላፊ ሆኖ የሀገሩ መሪ ሙስሊም እስከሆነ ድረስ ይድራታል። አሊያ ደግሞ እሱ የወከላቸው ተወካዮች ከታች ያሉት ይድራሉ ሙስሊም እስከሆኑ ድረስ። አንዳንዴ ሴት ልጅ ሐላፊ ላይ ኖራት ይችላል፣ አዲስ ሰልማ ሊሆን ይችላል፣ ወይም ደግሞ ለሷ ወልይ ሊሆኑ የሚችሉ በሙሉ ሞተው አልቀው ሊሆን ይችላል። አሊያ ደግሞ የት እንዳሉ ላይታወቅ ይችላል፣ ተፈልገው ላይገኙ ይችላል። ሌላ ጊዜ ደግሞ እሷ አዲስ ሰልማ ሊሆን ይችላል። በአባቷ በኩል ያሉ ወገኖች በሙሉ ኩፍር ላይ ሊሆኑ ይችላሉ። እንደዚሁ ደግሞ ወልይ ሊሆኑ የሚችሉ ወንዶች በሙሉ በጊዜው በቅርብ ላይ ይገኙ ይችላል። እነሱን መጠበቅ የኒካሑን እድል ሊያሳልፍ ይችላል። መቼ እንደሚመጡ ማይታወቅ ከሆነ በምንም መልኩ እነሱን ማግኘት ማይቻል ከሆነ ወይም ደግሞ ከመኖራቸውም ጋር አልድርም ሊሉ ይችላሉ። አንዳንድ የቀረበው ሰው መስፈርቱን ያሟላ ለሷ የሚሆን ሰው ከመጠየቁ ጋር አያሉ እንደሆነ ይሄኔ መፍትሄው ምንድነው? ዘወጀሃ አልሐኪሙ የሙስሊሞች መሪ ወይም ተወካዩ ቃዲው ይድራታል። እነዚህ አልድርም ያሉ እንደሆነ በሸሪዓው ዓድል ይባላሉ። ተግባራቸው ዓድል ይባላል። ዓድል ደግሞ ሐራም ነው በዲናችን። አላህ ተባረከ ወተዓላ በተከበረው ቃሉ ፈላ ተዕዱሉሁነ አን የንኪሕነ አዝዋጀሁነ ብሎ እንዲያገቡ አትከልክሏቸው፣ እንቅፋት አትሆኑባቸው ብሏል። ፈላ ነህይ ነው፣ ከልከላ ነው፣ ተከልክሏል። ለሴት ልጅ የሚሆን ሰው ከቀረበ እሷን ማግባት ከፈለገች አታግቢ ብሎ መከልከል ማገድ ሐራምና ወንጀል ነው። መስፈርቱን ያሟላ ሰው ለሷ አቻ የሚሆን ሰው ከመቅረቡ ጋር ወልዮቿ በሙሉ አያሉ እንደሆነ አሊያ ደግሞ ወልይ ያጣች እንደሆነ ወልዩዋ ቃዲ ይሆናል። አንዳንዴ መላው ቤተሰብ ያለ በቂ ምክንያት አይምርበት አጋጣሚ ይኖራል። ሌላ ጊዜ በዲንና በአንዳንድ ነገሮች ላይ ሳይግባቡ ሲቀሩም ሴቷን ከአቋሟ ወደ ኋላ ለማድረግ ፈልገው አንድርሽም ይላሉ። ይህኔ ጉዳዩን ወደ ሸሪዓ ፍርድ ቤት ወደ ቃዲ በመውሰድ ኒካህ ማሳሰር ትችላለች። ቃዲው የሴቷን ሐላፊ እንዲቀርብ አድርጎ ሴት ልጅን ያለ በቂ ምክንያት አልድርም ማለት ዓድል እንደሆነ ዓድል ደግሞ ሐራም እንደሆነ ለሷ አቻ የሆነ ሰው ከቀረበ እሷን መዳር የሱ ግዴታው እንደሆነ አባቷ ላይ ወልዩዋ ላይ ካላት ሐቅ መሃል አንዱ እንደሆነ ያብራራለታል። እንዲድራተም ያዘዋል። እሺ ብሎ ከዳረ ጥሩ፣ ካልሆነ የሱን ሐላፊነት ከሱ ላይ ያወርደዋል፣ ክብሩን ይወስድበታል ማለት ነው። አልድርም ካለ ቃዲው ራሱ ይድራታል። ይህ ማለት ደግሞ በትንሹም በትልቁም ሳይግባቡ ሲቀሩ ወደ ሸሪዓ ፍርድ ቤት ይሮጣል ማለት ነው። ወልይ ከሌላት ወልዮቿ ላልታወቀ ጊዜ ወዳልታወቀ ቦታ ከሄዱ መመለሳቸው መች እንደሆነ ካልታወቀ አሊያ ደግሞ ያሉ ወልዮች ያለ ምክንያት ያለ በቂ ምክንያት አልድርም ካሉ ይህንን ወደ ሸሪዓ ፍርድ ቤት የሚኬደው። በየቦታው ሸሪዓ ፍርድ ቤት ሐላፊ ተደርጎ የተቀመጡ ሰዎችም ነገሩን ጠለቅ ብለው ሊያዩ ምክንያቱን ሊያጠኑ ወልዩዋን ጠርተው ሊያናግሩ ይገባል። ምስክሮችንም አቅርቢ ሊሏት ይገባል። አንዳንዴ ወልይ ያለ ወልይ የለኝም፣ አባቴ ሞቷል፣ ወንድሞቼ የሉም ብለው በውሸት የሚያስመሰክሩ ይኖራሉ። ወልይ ያላት ቃዲ ማሰሩ ኒካሑን ትክክል አያደርገው። ቃዲውም ይሄን ማጣራት ይጠበቅበታል። እንደዚሁ አንዳንዴ የምታገባው ሴት አንድ ሀገር ወልዩ ሌላ ሀገር ሊኖር ይችላል። ይሄኔ መወከል ይቻላል። ውክልናው በአካል ቢሆን በወረቀት ቢሆን የተሻለ ነው። በምንም መልኩ ከርቀት አንፃር ይሄን ማድረግ ካልተቻለ
የሚወክለው ሰው ካጠገቡ ሁለት ሰዎችን አስቀምጦ የሚወከለውም ሰው ካጠገቡ ሁለት ሰዎችን አስቀምጦ ቀድሞ የሚተዋወቁ ሰዎች እስከሆኑ ድረስ ድምጻቸው በስልክ ይጭበረበራል ይምታታል እስካልተባለ ድረስ ከዙሪያው ያሉ ሰዎችም መስክረው ውክልና የሚሰጠው የሚቀበለውም ካጠገባቸው ያሉ ሰዎች አዎ ይሄ ገሌ ነው አውቀነዋል ካሉ በስልክ ውክልና ቢሰጥ ምንም ችግር የለው። በላጩን የተሻለው ደግሞ ባለንበት ጊዜ ላይቭ ኮል በሚሉት መንገድ እየተደዋወሉ እየተያዩ ውክልና ቢሰጡ ችግር የለውም። የተሻለው والله ከዚህ ሁሉ የሚሻለው ውክልናውን በአካል ሄዶ መቀበል ካልሆነ ውክልና ጽፎ አስፈርሞ የሚያስፈልገውን ማህተም አድርጎ መላኩ የተሻለ። የተወከለ ሰው መወከል አይችልም። ይሄም ብዙ ጊዜ ሰዎች እንደ ጥያቄ የሚያነሱት ጉዳይ ነው። አባቴ የወንድሙን ልጅ ወከለ፣ አጎቱን ወከለ፣ ነገር ግን እሱ መገኘት ስላልቻለ ሌላ ሰው ወከለ ይላል። የተወከለ ሰው ቀርቦ ራሱ ማሰር አለበት። ካልቻለ አልቻልኩም ሌላ ሰው ወክል ወይም ደግሞ ሌላን እኔ ማምንበትን ሰው እንድወክል ፍቀድልኝ ማለት አለበት እንጂ ዳር ተብሎ የተወከለ ሰው ሌላን ሰው በራሱ ጊዜ መወከል አይችልም። اللهم ኢላ ውክልናው ሲሰጠው አንተ ራስህም እንድታስር ሌላ የምታምንበት ሰው ካለና ካስፈለገ እንድትወክልም ጭምር ወክለናል ካሉት ችግር የለውም። የተወከለ ሰው ሌላን ሰው ዝም ብሎ መወከል አይችልም። እንደዚሁ የተወከለው አንድን በጊዜው የመጣን ወንድ ለመዳር ከሆነ ይህ ጉዳይ ሳይሳካ ቢቀር በሁለተኛ ዙር ሌላ ሰው ቢመጣ መጀመሪያ በተወከለው መሰረት ይሄን ሰው ዝም ብሎ መወከል አይችልም። የመጀመሪያው አልተሳካም ሌላ ሰው መጥቷል እንዲህ አይነት ሰው ነው ተብሎ ለቤተሰቦቻቸው ተነግሮ አው ይዳር ብለው እስካልወከሉ ድረስ اللهم ኢላ ውክልናው አዓም ከሆነ ችግር አይኖርም። በየትኛውም ወቅት ላይ ሴት ልጃችንን ማግባት የፈለገ ሰው ከመጣ አንተን ወክለናል ነገሩን አጥነተህ ዳር ተብሎ ጥቅል የሆነ ውክልና ከሆነ የተሰጠው ችግር የለም። ግን አንድ ግለሰብ በጠየቀበት ወቅት ላይ እንዲህ አይነት ሰው መጥቷል ዳሩኝ ስትል እገሌ ዳርሽ ብለው ቢወክሉ ይሄ በጊዜው ጠይቆ የነበረው ሰው ቢቀር ውክልናው ያልቃል እዚህ ላይ። ለሁሌም ብለው ግን ከወከሉት ምንም ችግር አይኖርም። የሚወከለው ሰው የሚታወቅ መሆን አለበት፣ ሙስሊም መሆን አለበት፣ በውሸትና በመሰል ወንጀሎች የሚጠረጠር መሆን የለበትም። ወሀከዛ የሚወከለው ሰው ዘመድም ቢሆን ባዕድም ቢሆን ችግር የለውም። ዘመድ በሆነ ቁጥር ይበልጥ የሚተዋወቁትና የሚያምኑ ሰው በሆነ ቁጥር የተሻለ ይሆናል። ወሀከዛ አንዳንዶች የሚያነሱት ጥያቄ ታላቅ ወንድም እያለ ታናሽ ወንድም ኒካህ ማሰሩ፣ ታላቅ አጎት እያለ ታናሽ አጎት ኒካህ ማሰሩ እንዴት ይታያል ይላሉ። በወልዮች መሃል እንደ ተርቲብ ችግር የለውም። ቅድሚያ ለታላቅ ቢሰጥ ጥሩ ነው። ታላቅ እያለ ታናሽ አጎት ወይም ደግሞ ታላቅ እያለ ታናሽ ወንድም ቢያስር ምንም ችግር የለውም። ያሰሩት ኒካህ ትክክል እስከሆነና ሴቷን ያገባው ሰው ለሴቷ የሚሆን ሰው እስከሆነ ድረስ ማለት ነው። ቀጥለው ምን አሉ ሼኹ ረሂመሁላህ ተዓላ ወላ ቡደ ሚን ተዕይን መን የቀዑ ዐለይሂ አልዐቅዱ ወላ ቡደ መቅረት የሌለበት የግድ ነገር ነው ሚን ተዕይን መን የቀዑ ዐለይሂ አልዐቅዱ ሚን ተዕይን መን የቀዑ ዐለይሂ አልዐቅዱ ኒካሑ የሚታሰረው ማን ላይ እንደሆነ መታወቅ አለበት። ይሄ ሌላኛው ወይም አራተኛው የኒካህ ሸርጥ ነው። ተዕይን አዘውጀይን ይባላል። ፈላ የሲሑ አይቻልም ሶሒሕ አይሆንም ዘወጅቱካ ድሬሃለው ቢንቲ ሴት ልጄን ድሬሃለው ብሎ ኒካህ ማሰር አይቻልም። ወለሁ ገይሩሃ ይሄን ለሚለው ሰው ሌሎች ሴት ልጆች ያሉት ከመሆኑ ጋር ሴት ልጄን ድሬሃለው አይልም። የተኛዋን ሴት ልጁ ግልጽ እስካላደረገ ድረስ ሐታ ዩመይዝሃ እስኪለያት ድረስ ቢስሚሃ በስሟ አው ወስፊሃ ወይም ደግሞ የእሷን ማንነት በሚገልጽ ነገር ከሌሎች ሴት ልጆቹ እስካለያት ድረስ ሴት ልጄን ድሬሃለው ብቻ ብሎ ኒካህ ማሰር አይቻልም። ከአንድ በላይ ሴት ልጅ ያለው ሰው ሴት ልጁን ሲድር ልጄን እገሊትን ታላቅ የሆነችዋን ወይም ደግሞ ታናሽ የሆነችዋን የእሷን ምንነት ሊገልጽ የሚችልን ቃል ተጠቅሞ እንጂ በደፈናው ሴት ልጄን ድሬሃለው አይባልም። እንደዚሁ ደግሞ ወንዱም ኒካህን የሚቀበለው ራሱ ካልሆነ አባቱ ቢሆን ምሳሌ ለልጅህ ድሬያታለው ሌላ አይገባው። የሚያገባው ሰው ኃላፊም ለልጄ ተቀብያለሁ ወይም ደግሞ ለልጄ ስጠኝ ሌላ አይገባ። ብዙ ወንድ ልጆች ካሉት ለልጄ ለእገሌ ለታላቁ ልጄ ለታናሹ ለመካከለኛው ኢላ ገይሪ ዛሊክ ስራቸው የሚለያይ ከሆነ እንዲህ አይነት ስራ ለሚሰራው እንዲህ አይነት ሀገር ለሚኖረው ልጄ ብሎ ወስፉን ማስቀመጥ ያስፈልጋል። ብዙ ሴቶች ያሉት ሴት ልጄን ድሬሃለው ቢል ኒካሑ ትክክል አይሆንም። የተኛዋን ሴት ልጁ እንደሆነ
ስላልታወቀ ማለት ነው። ወላ ቡድ አይضን እንደዚሁ መቅረት የሌለበት ጉዳይ ነው ሚን عدم الموانع بأحد الزوجين ይህ አምስተኛው የኒካህ ሸርጥ ነው። ሚን عدم الموانع ሚያግድና ሚከለክል ነገር መኖር የለበትም بأحد الزوجين ከሚጋቡት መሃል አንዳቸው ላይ እንዳይጋቡ ሚከለክል ከልካይ መኖር የለበትም። وهي المذكورة في باب المحرمات في النكاح አንድ ወንድ አንዲትን ሴት እንዳያገባ ወይም አንዲት ሴት አንድን ወንድ እንዳታገባ ሚከለክሉ ነገሮች አሉ። ሁለቱ እንዳይጋቡ ሚያግዱ ነገሮች አሉ። እነዚህም በቀጣይ ባቡል ሙሐረማት في النكاح ብለው ሚብራሩ ሲሆኑ ኒካሑ በሚታሰርበት ወቅት ሁለቱ መጋባት የሚችሉ መሆን አለባቸው። እንዳይጋቡ ሚከለክል ነገር መኖር የለበትም። ለምሳሌ እህቱ መሆን የለባትም። የስጋ እህቱም ትሆን የጡት እህቱ ወይም ደግሞ የእህቱ ልጅ መሆን የለባትም። ወይም ደግሞ አባቱ ካሁን ቀደም ያገባት መሆን የለባትም። ወሃከዳ አራት ምስቶች ኖረውት ለአምስተኛ የሚያገባት መሆን የለባትም። ይህ በሰፊው የሚብራራ ይሆናል። እነዚህ አምስት ሸርጦች ሊሟሉ ይገባል። ከላይ ያሉ ሸርጦች ሁሉ ተሟልተው እሱና እሷ መጋባት የማይችሉ ቢሆኑ ኒካሑ ይቀራል። እነዚህ የኒካህ መስፈርቶችና የተወሰኑ ህጋቶቹ ናቸው። አንደኛው ሸርጥ ሁለቱ ፈቃደኛ መሆንና መዋደድ አለባቸው። ሁለተኛው ሸርጥ ሴት ልጅ ኃላፊ የሚደራት ወልይ ሊኖራት ይገባል። ሶስተኛው ሸርጥ ሁለት ታማኝ ሰዎችን ማስመስከርና ከዚሁ ተያይዞ ኒካሑን ማሳወቅ ሲሆን አራተኛው የኒካህ መስፈርት የምታገባው ማን እንደሆነች የሚያገባው ማን እንደሆነ በስሙ በመገለጫው መለየት መታወቅ አለባቸው። አምስተኛውና የመጨረሻው ሁለቱ እንዳይጋቡ ከልካይ መኖር የለበትም። እንዳይጋቡ ከልካይ የሚባሉ ነገሮች ምንድናቸው? በቀጣይ ደርስ የሚብራሩ ይሆናል። هذا والله تعالى أعلم والسلام عليكم ورحمة الله وبركاته